السلام عليكم ورحمة الله وبركاته. ውድ የኢብሮና ዙዙ ቤተሰቦች እንዴት ናችሁ? ደህና ናቸው? እኛ ሰላም ነን አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ ወይ? ውድ የኢብሮና የዙዙ የዩቲዩብ ተመልካቾች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እኛ አለን አልሐምዱሊላህ። ያው ዛሬ ስማችንን ቀይረናል፣ ፎቶአችንን ቀይረናል። ያው እንዳትረሱ ለማለት ያክል ነው። ያው ከአሁን በፊት ብዙ ቪዲዮዎች ይለቀናል እና እንዳትረሱን። ዛሬ የመጣ ነው በአዲስ ጨዋታ ነው። ጨዋታው ደግሞ ቻሌንጁ የብሬክስ እና የመሲ ነው። የድሮ ቻሌንጅ ነው። የዛሬ 10 ዓመት ይሆናል የሰሩት። ያው ታውቋቸዋላችሁ። አዳዲስም ካላችሁ እንግዲህ መሲና ብሬክስ እያላችሁ ይሉ ዘባዲ ነው ወይም እርጎ ማለት ነው። 2 ዘባዲ ያለ እርጎ። ከዛ አይናችን ልታሰርና በዚህ አስረዋለሁ ወይም ያስረኛል። እጃለ 2 ማሰሪያ። ከዛ ደግሞ በማንኪያ 2 ማንኪያ ለዚህ በዚህ ማቆራረስ ማለት ሁለታችንም እንሸፈናል። ከዛ መሸወድ ራሱ እንችላለን። እየሸወርን እየተጎራረስን እንግዲህ ያለው ነገር ደስ የሚል ይመስለኛል። እንለቃለቃለን ምናምን በቃ እኔ እንደዛ እንደሚሆን ተስፋ አደርጋለሁ። አዎ እኔ በዛ ጎርሶች በዚህ አስታስሮ ማለት ነው። አይኑ እኔ ታስሬ ነው። ስለዚህ ወደ ቀጣይ ቪዲዮ እንሄዳለን። ሰብስክራይብ አድርጉ። አዎ ላይክ፣ ሼር፣ ሰብስክራይብ አድርጉን። ቀጥታ ወደ ጨዋታ ቆይ ያሳያል። ላይ ማለት ይሄ ስስ ስለሆነ ነው። አሳየው ይታያ ቪዲዮ ላይ ሲግንዳ ታደርጉ ቪዲዮ እንጂ ዘባዲ ሲከፈት እንኳን ሳላይ ከፍተህ ገባው ነው። ይወርግ ቆይ ከኋላ ነበር የምታስገባው ማለት ለአንዴ ዛሬ ወልጅ እሺ አለ ምንም አያሳይም ወላሂ ያው ዘባዲ ነው ተስተዋለሁ። ቆይ ላንዱ እሺ ሳትሸፈኝ እንዳታበይኝ ነው እንደው ማሪፍ አይዲያ የሆነ ሰው መኖር ነበረበት የሚያስረን ግን በታማኝነት ራስሽን ሰሪ ነው ለስራሽ እንደ መላያው ሲቲ ወሃለ ወሰጣለሁ። ይሄ ስልኩ እየወደቀ ነው። ዘባዲ ነው ሃውን ሳልደክ ልጅታው እዚህ ስፍራው ያለ ጨርሼ ከፈትኩት። ቀይ ማሬድ ቢሆን ነው እንዴ? ጠብቀኝ እሺ ያለ ቤተሰብ ያው የዛሬ ጨዋታ ግን እኔ ይታየኛል ለምን ማለት በታማኝነት ሰሪ ራስሽ ችግር የለም። ነው ማሽ ማለት ተማርካችሁም ስላሉ እያያችሁ ነው። ኧረ ጨነቀኝ በኋላ ቆይ እሺ ሲስተም ይጀምር ቆይ አትይ እንዴ እኔ ላሰራው ራሴ መጀመሪያ ማለት ነው። ማንኪያው ማለት ያው ሰው ስለሌለን ነው ይቅርታ። ይሄ ወላሂ ምንም አይታይም። እዛ ራሱ ካሜራ እንዲያንወጣ እንዴ እናታያለን ሲታፋሪ የኔ ዘባዲ ሰ ያጂ የታለ አገኘሽ እንጂ ባላ የራሴ ነው መሬት ላይ ፈልግ ወላሂ ታሹ ጨንቃገኝ እሺ የት ነው ጀምር ቀረብ በይ ወላሂ ሚላጎ ምንቶኛል። ቆይ ያንተ ተረጋጊ እንዴ ያላኛ አየሽ
ማብላት አለብኝ። ምንም አይታይም። ጀነቀኝ አብለተሽ ነበር ለትንሽ ተዘርዝሮብኛል። والله ركشات وين يا نفسي والله عملت هذا ትንሽ ይጣፍጣል። እያየሽ ነው እንዴ? ሁለት ጊዜ ሁላ ባልህ እንደታይ والله العظيم አውቃ ላ በቃ አግኝቼዋለሁ። በእጅሽ እንትን እያልሽ ታበዛ በዓል ትንሽ በሞት ላ ሸር እየሰራሽ ነው። ወላሂ ሸር እየሰራሽ ነው። እጅሽን አትዘርጊ። ወርቆብሻል። እንዳይወርቅ ቀስ ልብሴ ላይ ወላሂ ከግንጭሌ አትምጣ። ሻዳ ረቢ ልጅ ነው ግንጭሌ የምታስነካኝ። እኔ የተጫወትኩብኝ ግንጭሌ ነው የምመጣው። ልጅ ነው ግንጭሌ ነው። እስኪ አትምጣ። አፌ እዚህ ነው እንዴ? ልጅ ነው የምመጣው። አይሸሽ ነው ልጅ ነው ታዲያ እንደዚህ የሚቀርበኝ
አበላኸው ሰ ብላ እና ደርሰሽ ትተዋለሽ። በቃኝ ልብሴን እንዳረገኝ እስቲ ሳሳያችሁ አላህ ይገደልሽኝ። ይኸው ቆይ ላሳያችሁ። ያ ረቢ በአላ እዚህ ጋር ልብሴ ታይ ጭምድምልቅ አብዛኛው መሬት ነው የወደቀው። በዛው ግን ጭምድምልቅ አድርጎኛል። አይ ሀሪፍ ጨዋታ ነበር። ለማንኛውም እና ውድ ተመልካቾቻችን ይሁት በጣም ነው የተጨመላለኩት ማለት ነው። አሁን ቀጥታ ወደ ሻወር ልብስ ማጠብ ያው ቀጥታ ወደ ልብስ ማጠብ ነው የምንሄደው። ማድረግ አንችልም እንግዲህ ይህን ይመስል ነበረ ጨዋታችን። ከባድ ነበረ። ምንም ነገር ጨለማ ነው ደግሞ አይታይ ምን የሚታይ ነበር የሚመስለኝ። እና በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልን። እንወዳችኋለን፣ እናከብራችኋለን። ጤና ሰንብቱ።